ሚስት የባሏን ቤተሰቦች እጅግ በጣም ትጣላለች ሲባል በጣም ትጣላለች። ከዛ ከለታት አንድ ቀን ባሏ የሆነ ደርስ ሊሰጣት ትምህርት ሊሰጣት ፈለገና ቤተሰቦች ነገ ይመጣሉ ይላታል። ከዛ በኋላ ምን ሊሰሩ ነው የሚመጡት? እኔ እንግዳ መቀበል አልፈልግም፣ እንግዳ መቀበል ሁኔታ ላይ አይደለሁም፣ ደብሮኛ ምናምን አለች። ከዛ በኋላ አይ ማምጣት አለባቸው ስለሚመጡ ቤተሰቦች እባክሽን የሆነ ነገር ሰርተሽ ጠብቂ ምናምን ብሎ ያሳምናታል። እንደምንም ብሎ ለምኖ ያሳምናታል። ነገር ግን ሲመጡ የተሻለ ቤተሰቦችን ያኔ ሙናሲብ የሆነ ለነሱ የሚበቃ የሆነ ቤተሰቦች ሁላቸውም ስለሚመጡ የሚበቃ የሆነ ምግብ ሰርተሽ ጠብቂያቸው፣ ቤቱንም አጸዳጁ፣ እኔ ስራ ስመለስ እባክሽን ጥሩ ሁኔታ ላይ ሆኖ እንዳገኘው ፈልጋለሁ ምናምን ይላታል። ከዛ በኋላ እየጠፈሻት እሺ ብላ ዝም ትለዋለች ማለት ነው። ከዛ በኋላ ዙሁር አካባቢ ይመጣል። እሱ ሲመጣ ግን እንደነበረ ቤቱም እንደዛው እንደቆሸሸ ነው። ምንም ነገር የሰተረችው ነገር የለም። እንደዚሁም ደግሞ ምግብ አልሰራሽም እንዴ እስካሁን ምንም አላደረግሽም ምናምን ሲላት ምንም አላደረኩም ባክህ አለችው። ለምን ሲላትኝ ሲመጡ ያው ቤታቸው ስለሆነ እንደ ቤታቸው ስለማዩትኝ ያገኙትን እኛ እንደምንበላው በልተው ይሄዳሉ ብዬ አስቤ ነው። ያው እንግዳን አይደሉም እነሱ ቤቱ እንደሚያውቁት ነው። ስለዚህ ምንም ችግር የለውም ብላ ትመልስለታለች ማለት ነው። ከዛ በኋላ በጣም ያኔ አዘነባት። እንደዚህ ነው የምትይው ይላት። አው ባሌ ምናምን ብላ አላገጠች ማለት ነው። ከዛ በኋላ ወጣ ሄደ። እሱ ወደ ቤቱ ተቆረቆረ። ቤቱ ሲቆረቆር ግን የመጡት የሱ ቤተሰቦች ሳይሆኑ የሷ ቤተሰቦች ነበሩ። አባቷ፣ እናቷ፣ ወንድሟ፣ እህቷ ምንም ሁላቸውም መጡ። ከዛ በጣም ደነገጠች። እንዴት መጣችሁ? እንዴ ማን ጠርቷችሁ ነው ምናምን ብላ ሲጠይቃቸው ባልሽ እኮ ሰርፕራይዝ አድርጓትኝ ሳትነግራችሁ ይሷ እንግዳ ስለምትወድ በጣም ዛሬ እንግዳ ይመጣል ምናምን ብያታለሁኝ። እንግዳ እንደሚመጣ እንጂ እናንተ እንደምትመጣ አልነገርኳትም። ስለዚህ እንዳትደውሉላት እንዳትነግሯት ብሎን ነው። ስለዚህ እንደተዘጋጀች ስለነገረን መጣን ብለው ይነግሯታል። ከዛ በኋላ በጣም ተናደደችና ለባሏ ደወለችለት። ባሏ ደውላ ምን አለችው? ለምንድነው ዛሬ ቤተሰቦች እንደሚመጡ ያልነገርከኝ ስትለው የኔ ቤተሰቦች ማለት ያንቺ ቤተሰቦች አይደሉ በያስተናግዳቸው ይላታል። ከዛ በኋላ ቤት ውስጥ እኮ ምንም ነገር የለም፣ ምንም ነገር አላዘጋጀሁም፣ እንዴት እንደዚህ ታደርጋለህ ምናምን ስትለው አይ ቤተሰብ አይደሉ የቤቱን ነገር ይብሉ፣ ቤቱ ያፈራውን ምናምን አንቺ ቅድም እንዳልሽው ይብሉ ይሱን ይላታል። ከዛ በኋላ በጣም ተናደደችና ትምህርቱ ገባትኝ። ከዛ ካሁን በኋላ እንደዛ እንዳታደርግ ነው ባሏም እንደዛ ያደረገው ማለት ነውና ከዚህ ብዙ የምንወስደው ትምህርት አለ። የመጀመሪያው የአላህ መልእክተኛ አለይሂ ሰላቱ ሰላም በዚህ ዙሪያ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ለነፍሲሂ፣ አንድ ሰው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ማለት አላህ መልእክተኛ አለይሂ ሰላቱ ሰላም። ከቤተሰቦቻችን ከባል ቤተሰቦችም ከማንኛውም ሰው ጋር ስንኖር በአኽላቅ ሊሆን ይገባል። አኽላቅ የሚባለው ነገር ከኛ ጋር የተጣመረ ሊሆን ይገባል። የነፈላን እንደዚህ ስለሆነ እንደዛ ስለሆነ በተለይ ደግሞ የባል ቤተሰብ ሲሆኑ በደንብ ማክበር ይጠበቅብናል። አክብሮት የምንችለውን ያክል ልናደርግላቸው ልናስደስታቸው ነው የሚገባው ማለት ነው። እና ፍትሃዊ መሆን አለብን። ቤተሰቦቻችን ላይ እንዲከሰት የማንፈልገውንም በባል ቤተሰቦችን ማድረግ የለብንም። ምናልባት እነሱ ባል ስለሚወደን ስለሚያከብረን የሱን ክብር ይበልጥ ጎላ ልናደርግ እንጂ የሱን ክብር ምንም ቢሆን ቤተሰቦች ናቸው። ሀታ ለመጥፎ እንኳን ቢሆኑ ማለት ነው ቤተሰብ ነው። ፍቆ መጣል አይቻልም። መጥፎ እንኳን ቢሆኑ ታግሶ ማለፍ የሚባል ነገር ሰምቶ ማለፍ የሚባል ነገር ሊኖር ነው የሚገባው። በምንችለው አቅም ደግሞ ቤት ባፈራው ነገርም ቢሆን ጽድት ልትብለን ራሳችንን እንጠብቀን አስተካክለን ቤተሰቦቻችንን ማስተናገር ነው። እንደ ቤተሰቦቻቸውን ማየት ያለብን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቃሉ ኢነላህ ያእሙሩ ቢልዐድል፣ አላህ Subhanahu Wa Ta'ala ፍትሃዊ እንድንሆን ያዘናል። ወልኢህሳን በማሳመርም እንደዚሁ ያዘናል። ወኢታኢ ዚል ቁርባ ለቤተሰብ ለዝምድና ቤተሰቦችም ደግሞ መስጠትም እንደዚሁ ያዘናል። ወይንሃ عن الفحشاء والمنكر الله سبحانه وتعالى فحشاء مطفو زموت በሆነ ማመንዘር በሚሆነ ነገርም እንደዚሁ ይከለክለናል ማለት ነው። ስለዚህ الله سبحانه وتعالى በመልካም ነገር እንድንነስ ፍትሃዊ እንድንሆን በማንኛውም ነገር አዘናል ማለት። ስለዚህ ፍትሃዊ መሆን አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ያኔ መልካም ስነ ምግባርን ለማለ انما بعثت ሊኡተሚመ መካሪመ አልአኽላቅ ነው ያሉት። የመልካም ስነ ምግባርን ለማላን የመጣውት ብለን ምለዋን ያላህ መልእክተኛ። ስለዚህ እኛም ደግሞ መከተል ያለብን የአላህ መልእክተኛ አለይሂ ሰላቱ ሰላም ባዘዙ መንገድ እሳቸውን ነው መከተል። እሳቸውን እንወዳለን ካለን እሳቸው ለቤተሰብ ለጓደኛ ለባል ቤተሰቦች እንዴት ነበረ ሲሆኑ የነበረውን የሚለውን ነገር ከእሳቸው ነው መውሰድ ያለብን። የአላህ መልእክተኛ አልቢሩ ሁስኑል ኹሉቅ አለ ያላህ መልእክተኛ። ቢር ማለት መልካም ጥሩ ነገር ማለት እኮ
ሁስኑል ኹሉቅ መልካም ስነ ምግባር ነው አሉ። ወልኢስሙ ኢስም ማለት ደግሞ መሐካ ፊ ነፍሲክ በነፍስህ ያኒ መጥፎ መስሎ የታየህ ነገር ነው አሉ። طيب ስለዚህ እኛ ይሄ ነገር ስህተት እንደሆነ እናውቃለን እንደዚህ ማረጋችን። ስለዚህ አኽላቃችንን ከማንኛውም ሰው ጋራ ማስተካከል አለብን ማሳመር አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም አክመሉ ሙእሚን ያኒ በጣም ሙልት ያለው ሙእሚን የሚባለው ኢማኑ ሙእሚን ወይም ደግሞ ሙልት ያለ ኢማን አለው የሚባለው አህሰኑሁም ኹሉቃ ያኒ ስነ ምግባሩ ያማረው ነው አለ አላህ መልእክተኛ አለይሂ ሰላቱ ሰላም። ግልጽ ነው። وخياركم لمن ነው ሊሳኒሂም يعني ሊሳኒሂም ሊሳኑ ወይም ደግሞ خياركم ለና ከናንተ ምርጡ ማለት ደግሞ ሊሳኑ ወይም ደግሞ የምላሱ ጥሩ የሆነ ነው አለ አላህ መልእክተኛ አለይሂ ሰላቱ ሰላም። እና ስነ ስርዓት መያዝ አለብን አኽላቃችንን ማስተካከል አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ما من شيء اثقل في ميزاني ከሚዛን እኮ በጣም ከባድ ነገር አላየሁም ሙእሚን ከአንድ ሙእሚናን يوم القيامه ትንሳኤ من خلق حسن ከመልካም ስነ ምግባር የበለጣሉ። ስለዚህ ስነ ምግባራችን ከማንም ሰው ጋር ቢሆን ማስተካከል አለብን። ደግሞ በተለይ ደግሞ የቅርብ ቤተሰብ የባል ቤተሰብ ምናምን ሲሆን ደግሞ ከዛ በላይ መሆን እንዳለበት ነው የምንማረው። እንግዲህ ከታሪኩ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። ከዛ እንግዲህ ለራሳችን የምንወደውን ለቤተሰብ ለባላችን ቤተሰብ ለሌሎች መውደድ እንዳለብን ማስተካከል እንዳለብን ተምረናል። እንደገና ደግሞ ባሏ እየሰጣት ደርስ ደግሞ በጣም ተመችቶኛል። በዚህ መልኩ ስርዓት እንድትይዝ ወይም ደግሞ በዚህ መልኩ ራሷን እንድታስተካከል ራሷን እንድትፈትሽ ወደ ራሷ እንድትመለስ ማድረጉ በጣም ደስ የሚል ነገር ነው። ያኔ ቤተሰቦችሽን ካልወደድሽ ማፈታሻለሁ ወይም እንደዚህ አደርግሻለሁ ወይም እሷን ተነስቶ ከመማታት ይልቅ በዚህ መልኩ ያኔ ትምህርት መስጠቱ እኔ በጣም ወድጄዋለሁ። ሂክማ ያለው በጣም ጥበብ የተሞላበት ትምህርት ነው የሰጣትና እንደተማራችሁበት ተስፋ አደርጋለሁ። አላህ ይحفظكم። السلام عليكم። ከአዳም አለይሂ ሰላም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ፈተናዎች አሉ። የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ፈተና ደግሞ ምንድነው? የኛ ፈተና ምንድነው? እንወቀውና ከዛ በኋላ ከዛ ለመጠበቅና ያንን ነገር እንዴት አድርገን በራሳችን ማዋል እንዳለብን እንዴት አድርገን መቆጣጠር እንዳለብን እንችል ዘንድ አንድ ሐዲስ ላስታውሳችሁ። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ኢነ ሊኩሊ ኡመቲን ለሁሉም ኡመቶች እኮ ፊትነቱን ፊትና ማለትም ፈተና አላቸው። ወፊትነቱ ኡመቲ የኔ ኡመቶች ደግሞ ፈተና المال ገንዘብ ነው አሉ። ለገንዘብ ተብሎ ዲን ይተዋን። አሁን ላይ ምናልባትም ለሽሮ ለበርበሬ ለዘይት ተብሎ ዲን ይተዋን፣ ዲን ይፈራርሰን። ሱብሃንአላህ። አሁን ላይ ታችሁ ከሆነ ፕሮቴስታንቶች በየሀገሩ እየገቡ ዲናቸውን የሚያስፈርሷቸው በዘይትና በእንትን ነው፣ በሽንኩርት በዘይት በተለያዩ ነገራቶች ማለት ነው። ምክንያቱም ረሃብ ከዛ ያወጣቸው ይገኛል። ለምን ዲነን አለማወቅ፣ ይሄንን ዲን አለመረዳት ማለት ነው። አንዳንዶቹ ሰዎች ደግሞ ለገንዘብ ብለው ወንድሞቻቸውን የሚገሏሉ፣ ለገንዘብ ብለው ከባሎቻቸው ጋር፣ ለገንዘብ ብለው ከእናት ከአባቶቻቸው ጋር የሚጣሉ አልፈው ሁሉ የሚገዳደሉ ብዙሃን አሉ። እንደገና ለገንዘብ ብለው ደግሞ ሰዎችን ገሌን ፍላን ግደልልኝ ካብር ከተባለ ሄዶ የሚገላል። ሱብሃንአላህ። ለገንዘብ ብሎ ብዙ ነገራቶች ይሰራል። ሚዲያው ላይ ታችሁ ከሆነ ለገንዘብ ተብሎ ማስታወቂያ እየተባለ ሐራም ነገራቶችን ማስታወቂያ ይሰራሉ። ለገንዘብ ተብሎ ብዙ መጥፎ ነገራቶች ሙሐረም ነገራቶች አላህ Subhanahu Wa Ta'ala ሐላም ያደረገ ነገራቶች ያደረጋቸው ነገራቶች ይሰራሉ ማለት ነውና ይሄ ፈተና ነው። አላህ ይጠብቀን። ገንዘብ የሚባለው ነገር በነገራችን ላይ ዱንያን እኛ ከተከተልናት ማለት ነው ዱንያን የምንከተላት ከሆነ ዱንያችንንም አኺራችንንም ነው የምናጣው። ነገር ግን ዱንያን ተተና አኺራችንንም የምንከተል ከሆነ ዱንያችንንም አኺራችንንም እንከስባለን ማለት ነው። ምክንያቱም ዱንያ የምትባለው ነገር ተከተለን ነው የምትመጣው። አኺራን የምንጓዝ ከሆነ ሊላህ ብለን የምንሰራ ከሆነ ወደ አላህ Subhanahu Wa Ta'ala ሙቅቢል የምንሆን ከሆነ ልባችንን ዝውር አድርገን ወደሱ የምንጓዝ ከሆነ ዱንያ ራሱ ትከተለናለች ማለት ነውና መጨረሻችንን አላህ ያሳምርልን። አላህ ይحفظك።